አሁን እሷ ተገላቢጦሽ እኔ ሰይፉ ጋር የተናገረችውን ሳይ ገርሞኛል። ኮች ነበራት ማለት አትችልም። ከኮች በላይ የነበረው ታዴ ነበር እውነቱን ለመናገር። ይህ ያልከው መልካም ሰው እንደሚወዳት ከሆነ እንደሚንከባከባት ከሆነ ይሄን ሁሉ ነገር እንዴት ሊወስድባት ይችላል? እሷ ቺት አደረገብኝ ነው የምትለው። ሌላ በቃ ቦክስ የመማዘዝን ያክል ነገር እላፊ ተነጋግረው ነው ሄድ ድሮም ማትረባ ማንተ ማትረባ ምናምን ተባብለው ተያይዘው ሽማግሌዎቹ ከዚህ በኋላ መጽሐፍ ቅዱስ የሚፈቅድልሻል ቃሉም ይናገራል መፍታት ትችያለሽ የሚለውን ነገር በአደባባይ ለሴቷ ነው ሲነግሩ የነበረው። የሃይማኖቱ ጉዳይ ላይ ሳያምን ነው የተጋባው በሚል ድምዳሜ ሊድ እምነቱን ፈልጎት ሳይሆን ለሷ ሲል ነው። እኔ በተወሰነ መንገድ የተወሰነውን የወሰዱት ቸርች ፓስተሮች ናቸው። በነገራችን ላይ የሯጭ ብቻም አይደለችም። ሌሊት ተነስታም ትጸልያለች ነው የምልህ እውነቱን ለመናገር። ለምሳሌ ፓስተር ቸሪ ጋር በጣም ረጅም ቀጠሮ ተሰጥቷቸዋል ተብሏል። እውነት ነው። ባንክ ሄዳ ገንዘቤ ተንቀሳቅሷል ምን ብሏል ምናምን ነገር ብላ ቀወጠችው ተባለ። ከዛ ሄደች ሲታይ 11 ሚሊዮን ብር ነበር። ከ11 ሚሊዮን 7 ሚሊዮኑን አንቺ ራስሽ ልሽ ያወጣሽው በራስሽ ፊርማ ነው። ማለትም ሽያጩ ላይ የሷን ተባባሪነት አለበት በጣም አለበት። እንደውም ለደህንነት ያሰጋኛል እሷ ትላለች። እሱም ለደህንነት ያሰጋኛል ብሎ ስልክ እስከ መቀየር ደረጃ ደርሷል። አድራሻ እስከ መቀየር ደረጃ ደርሷል። እምነት ከቀየረ ይህንን መሬትንስ እንዴት አያጣጥሙ? ለምሳሌ ቤቷን ግዢ ለመግዛት ሄዳ ጊዜ ኖሯት ያንን አትከታተልም። እሱ ነበር የሚከታተልላት። 4 መኪና 11 መሬት ሲሸጥ ህግ ሳለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው? እሷ ምንም አማራጭ አልነበራትም። ከሱ የተሻለ ከሱ የቀረባት ማን ነበር? ለማን ውክልና ትስጥ? ሽምግልና ስትመጣ ሚዛናዊ መሆን መቻል አለበት፣ ግራቀኝ መሆን መቻል ነበረበት። እነሱ ግን አንድ ሳይድ ነበር ይዘው የመጡት። ምንም በቃ ሀብት ንብረትን ተከፋፍለ ከጨረስክ በኋላ ሌላ ህይወት ውስጥ እያለ ከፓስተር ቸሪ ቢሮ ይደወልልሃል። ምንድነው ስትል ባለፈው ፕሮግራም አሲዛችሁ ነበር በትዳር ለመማከር ምን ትላለህ? የአትሌት ገለቴ ቡርቃ ባለቤት ማን ነው? መፋለሶች እየታዩና ውጤት ማሽቆልቆል በታየበት አትሌቲክስ ላይ በዛ ላይ ሊመክር በየጊዜው የማይጠራ የግል ሰዎች ትዳር ውስጥ ገብቶ በዛ ደረጃ መፈትፈቱ ውክልና ስትሰጠው እሱ ለእናቱ ሰጠ። እሱ ደግሞ ለእናቱ ሰጠ። አሁን ተማክሯል ሲሰጡ ራሱ ደግሞ እኔ ጋር ጥቃት እየደረሰ አይደለም፣ እሱ የሱ ጓደኞች ጋር ጥቃት እየደረሰ ገለቴ ቡርቃ ተሸጠብኝ ብላለች። ፍርድ ቤት ቀርቦም ሲጠየቅ በላውት ነው የምትለኝ ነገር ግን እውነት ነው? እውነትና ትክክለኛ ነው። ከምሬ ነው የምነግርህ። ኢቨን ውጭ ስትጓዝ ስትንቀሳቀስ እኮ ፓስፖርቷን ወስዶ የሚያስመታላት እሱ ነበር። ንብረቷን ዘርፎ ሌላ ትዳር መሰረተ የሚለው ላይ አታምንበትም? አዎ አላምንበትም። ይሄ ሁሉ ነገር ሲኬድ እናንተ ስራ ስትሄድ ገብተህ ይሄ እንደው እግዚአብሔርን የማያወደው ነገር ነው ሃይ ብለሃል ቴዲ። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማል ያላችሁ ትኩስና ወቅታዊ መረጃ የምናደርስበት ሰዓት ነው። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር ወቅታዊና ትኩስ መረጃ ለማግኘት ሞክሩ። እንግዲህ የሀሌታ ሚዲያ ለእናንተ ይጠቅማሉ ያላቸው ወቅታዊ ጉዳይ ልናቀርባለን። ሰሞኑን እንግዲህ በከተማችን መነጋገሪያ የሆነው በኢትዮጵያ አትሌት ገለቴ ቡርቃ ጉዳይ ነው። ገለቴ ቡርቃ እንደሚታወቀው በኢትዮጵያ አትሌቲክስ ላይ በጥረቷ የምትታወቅ ያጭርም የረጅምም ሩጫ ሯጭና ጠንካራ አትሌት ናት። እቺ አትሌት እንግዲህ በራሷ ህይወት ትዳር ነበራት። ከአቶ ታደለ ገብረመድህን ከሚባሉ ግለሰብ ጋር ትዳር መስርተው እየኖሩ ነበሩ። ያው ጋብቻቸው መንፈሳዊ እንደነበረ ወደ ኋላ ወደ ውስጥ ስንገባ እናወራለን። ይሁንና እሷ በሚዲያ ላይ መታ በባለቤቴ ተዘረፍኩ፣ ወደ 11 መሬትና 4 መኪና ያህል ተዘረፍኩ ያለችው ሀሳብ በጣም አነጋጋሪ ሆኗል። እንግዲህ የመንግስት አካላቶች ይድረሱልኝ በረንዳ ላይ ከመውደቄ በፊት ብላለች። ይሁንና ይሄ ጉዳይ አደባባይ ከመውጣቱ በፊት ጉዳዩን ይከታተል የነበረ ጋዜጠኛ ቴዎድሮስ ካሳሁን ከኔ ጋር ስቱዲዮ አለ። ቴዎድሮስ ካሳሁን እንግዲህ በተጣበበ ጊዜ ይህን ወቅታዊ ጉዳይ እንድናወራ ፈቃደኛ ሆነ የሀሌታ ስቱዲዮ ስለተገኘ በአድማጭ ተመልካቾቻችን ስም አመሰግናለሁ። እኔም አመሰግናለሁኝ። ያው በሱ ቦታ ቢያንስ የማውቀውን ነገር እንድናገር ስለጋበዛችሁን ከልብ አመሰግናለሁ። እንግዲህ የአትሌት ገለቴ ቡርቃ ባለቤት የቅርብ ወዳጁ ነው፣ ጉዳዩን ታውቃለህ። አሁን ሚዲያ ላይ ወጥቶ ከመጫወጫው በፊት ብዙ ጥረት እንዳያደርግ ለማስታረቅም እንደሞከረ የትዳር አማካሪዎች ጋር ሁሉ ያለውን ፕሮሰስ ታውቋል። እንደው የአትሌት ገለቴ ቡርቃ ባለቤት ማን ነው? ከስሙ ጀምሮ ስለ ባህሪው ፐርሰናሊ ስለምታውቀው ትንሽ ስለሱ ብትነግረን።
እውነቱን ለመናገር እኔ አሁን የእሷ ጉዳይ ወይ ደግሞ የእሷ ነገር እዚህ ደረጃ በመድረሱ በጣም ከሚያዝኑት ሰዎች መካከል አንዱ ነኝና ታዴን የምንለው ራሱ ታዴ ነው ስንጠራው የምንለው በጣም ለሷ ዩኒክ ነበር። እንደሱ አይነት ባል ኢትዮጵያ ውስጥ አለ ብለህ ለማለት ራሱ ማትደፍረው ሰው አይነት ነገር ነው። ለምን ለሷ የሚያደርገው እንክብካቤ ነው። ሐቁን ምነግር ከጸቡ በፊት ራሱ በየደቂቃው አፉ ላይ ነው የምትመጣው። በየደቂቃው አፉ ላይ ትመጣለች። ከኛ ጋር ቁጭ ብሎ ፒያሳ ሻይ ቡና እያለ ነው። ሻይ ቡና እያለ ዛሬ እንዴት ሆነ ይሆን? ዛሬ እንዲህ ቦታ ውድድር አላት። የሄድንበት ቦታ ራሱ ሳይቀር ቴሌቪዥን የውጭ ቻናል ያስከፍት ነበረ። ምናልባት ውድድሩ እዛ ላይ ካለ ብሎ ውጭ ድረስ በቀጥታ እየደወለ አብረዋት ከሄዱት ጋር ይጠይቅ ነበር። ብዙ ጊዜ ይሄዳል። ባልሄደባቸው ጊዜያት ግን በሙሉ እየደወለ ሁሉ የሚጠይቅ ነው። እዚህ ሆና እኮ ኮች ነበራት ማለት አትችልም። ከኮች በላይ የነበረው ታዴ ነበር። እውነቱን ለመናገር የአትሌት ህይወት ታውቀዋለህ። ሌሊት 10 ሰዓት ነው ተነስተው የሚሮጡት። ሌሊት 10 ሰዓት አብሯት ተነስቶ የሚሮጠው ሰው ቢኖር እሱ ነው አንደኛ። እሱ ብቻ አይደለም፣ ኢቭን ምግብ በየሰዓቱ በየደቂቃው ሊርብሽ ይችላል እያለ ምግቡንም የሚጠጣውንም ይዞ አሁን ረፍት አድርጊ አሁን ተመገቢ ብሎ ውጭ እንኳን እንድትመገብ አይፈቅድላትም። ያን ያክል ይንከባከባት ነበር። እቤት ስትመጣ በሞቀ ውሃ እግሯን ዘፍዝፋ እያሻሸ ምን እያለ ትሪት አደራረጉ በቃ በጣም ኢትዮጵያዊ ባል፣ የእውነት ኢትዮጵያዊ ባል አለ ወይ ይሄ ሰውዬ ከየት ነው የመጣው ከሌላ ፕላኔት ነው ብለህ እንድታስብ ራሱ የሚያደርግ ነበርና ለምንድን ነው እንደዛ የሚያደርገው በጣም ግራ ይገባል ነበር። አይከብድም። አሁን ያልከን ሰውዬ እውነት የ11 መሬትና 5 ነው 4 መኪና ወሰደ ያልከን ሰው ነው ወይ እውነት እንደ ጋዜጣው እያወራ ነው? ታዴ ትክክለኛ እውነታው እሱ ነው። ለምን መሰለ ንፋስ በመሃላቸው ታዲያ እንዴት ገባ? እንደዚህ የሚዋደደው መቼም እኔም አንዳንድ ጥያቄ አለኝ። ባልና ሚስት ሲፋቱ ወይ ፍቅረኛሞች ችግር ሲፈጡ አንድ ቀን አብረው ይኖሩ አይመስልም ወይ? ወዲያው ሰይጣናዊ ባህሪ ይመጣል። ችግሩ ነው የሚጎላው። ፍቅር ነገሩ አትሰማው። ግን እኛም አንተን የጋበዝነ ከመሰረቱ ነገሮች ማየት ስለምፈልግ ነው። የሱን ድምጽ ደግሞ እንዴት እንስማ ለሚሉ ሰዎች እድሉን አንተ በአንድ ሚዲያ ላይ ቀርበ ስታወራ ስለሰማው ነው ቴሌ ጋብዝና ይሄ መልካም ሰው ከሆነ ባሏ የፍቅር ግንኙነታቸው የነበራቸው እንደው ከጸባቸው በፊት የሁለቱ እሷ ስለሱ የነበራት ሪስፔክት የምታውቀው ነገር ከሆነ እንደው ስለሱ አውርቷቸው ያውቃል? በጣም በየቀኑ ያወራናል ነው የምልህ። በየቀኑ ብቻ አይደለም በየደቂቃው ነው የምልህ። በእያንዳንዱ ኬዝ የት ነህ ስንለው ሰነዶች ማረጋገጫ ነኝ ካለ እሷ በሰጠችው ውክልና የሆነ ነገር እያደረገ እየሰራላት ነው። ለምን እሷ አንደኛ ትሬኒንግ ታደርጋለች። ትሬኒንግ በዛ ሰዓት አድርጋ ቀን ላይ እረፍት ታደርጋለች፣ ትተኛለች። እንደገና መልሳ ደግሞ ማታ ላይ ደግሞ ለትሬኒንግ ትወጣለች። በዛ ጊዜያት ሁሉ ሙሉን ነገር ማኔጅ የሚያደርግላት የነበረው እሱ ነው። ሌላው ትተህ በጣም እኔ የሚገርመኝ ኢቨን ውጭ ስትጓዝ ስትንቀሳቀስ እኮ ፓስፖርቷን ወስዶ የሚያስመታላት እሱ ነበር። ቪዛ የሚያስፈልገው ኤምባሲ ሄዶ የሚያስጨርስላት እሱ ነው። እና ታዴ የጠፋ ሰሞን ምናምን አይ ያው የእሷን ጉዳይ ይዤ ነውና እንዲህ እያረኩኝ ነው፣ ለሄድ ነው፣ ልንቀሳቀስ ነው ምናምን ሁሉ ይላል። በጣም አሁን ብዙዎች አይዞሽ ገለቴ የሚለውን ነገር ብዙዎቹ አእምሮ ውስጥ ያለ ነገር ነው። ቀነኒሳ ተናገረ የተባለው ማለት ወድቃ የነበረበት በውድድር በዛን ጊዜ ግን እሷ የተጨነቀች ጊዜ አንተ ጓደኞቹም ተሰብስባችሁ የደቀቀ ሞራሏ ልጅቷ በጣም ውጤታማ ትጠበቅ ነበር። በጣም ትጠበቅ ነበርና ውድድሩ ተበላሽቶባት ሞራሏን ለመጠበቅ ከፍተኛ ዝግጅት አርቃጭ ውስጥ ታዘጋጅቶ በጣም ሞራሏ እንደጠበቀ ስታወራ ሰምቻለሁ። የነበረው ሁኔታ ምን ነበረ መሰለ? በቃ እኔ የዛን ጊዜ ሩጫውን አብረን ነበር እያየን የነበረው። በቃ እሷ ወደቀች። ከሷ መውደቅ ማልቀስ በላይ የሱን ፊት ነበር የምናነበው የነበረው። በጣም አዝኖ ነበረ። በቃ ምን ልበለ መሬት ወድቆ የመንከባለልን ያክል እንትን እያለ ነበረ። እኛ እሷ መቼም አታየንም፣ ስክሪን ላይ ነው ያለው። ግን እሱን ለማረጋጋት ችግር የለም ታዴ ያጋጥማል፣ እንዲህ ነው በቃ ችግር የለም እንደዚህ በል። አሁን አንተ እሷን የሚጠበቅ በማረጋጋት ነው። ስትመጣ በተሻለ መንገድ ልንቀበላት ነው እንጂ የሚገባው እንደዚህ ያለ ነገር አይደለም እኮ። እኔ ችሎታውን እኮ አውቀዋለሁ። በቃ ሌሊት ጀምሮ እኮ ምን ያህል እንደምትለፋ አውቃለሁ። በነገራችን ላይ የሯጭ ብቻም አይደለችም። ሌሊት ተነስታም ትጸልያለች ነው የምልህ። እውነቱን ለመናገር በጣም ትጸልያለች። መንፈሳዊ ሰው ነች። ጸሎት ላይም በጣም እምነት አላት በሃይማኖቷና ትጸልያለችም። ከዛ በኋላ ውድድር ሜዳ ከዛ በኋላ ስትመለስ ምን ስትልም እኔ ብዙ ጊዜ እንደውም ስክሪን ላይ ታይታ ስሟ ሲጠራ ምናምን ያው እንዲህ ብላ እንደገና መልሳ ጸልያ ነው ወደ ሩጫ የምትሄደው። ከዛ በፊት ግን ትሬኒንግ ላይም እንደዛ ታደርግ ነበርና
ከሷ በላይ እሷ በቦታው ነው የሆነችው። የተጎዳው ግን እሱ ነበር፣ ባልየው ነበር፣ ታዴ ነበር። እውነቱን ነው የምነግርህ፣ በጣም የተጎዳ የነበረው እሱ። እንደውም ካሸነፈች ሆቴል በልዩ ፕሮግራም ለማዘጋጀት ነበር ዋና የመጀመሪያው እቅዱ። ሆቴል በልዩ ዝግጅት ተደርጎ ሰርፕራይዝ ሊያረጋት ነበር። ስፔሻል ሴሬሞኒ ሊያረግ ነበር፣ ሰርፕራይዝ ሊያረጋት ነበር ሐሳቡ። ግን ውድድሩ ላይ ወድቃ አቋርጣ ወጣች። 10ኛ ምናምን ነው የወጣችው የዛኔ። ከዛ ልትመጣ ስትል ራሱ ምን ልግዛላት ይዞን ያልዞረበት ቦታ የለም። መላው ፒያሳ ዞረናል፣ መርካቶ ዞረናል፣ ብሔራዊ አካባቢ ዞረናል። በቃ የሷን ልብ ሊጠግን የሚችል ሞራሏን ሊመልስ የሚችል ነገር ምን ልግዛ ብሎ 2 ቀን 3 ቀን እንደዚሁ ስንዞር ነበር ነው የምልህ። ላስት ላይ በአንድ ነገር ውሳኔ ወሰንንና ፒያሳ አካባቢ ካሉ የስጦታ እቃዎች አሪፍ በስሟ የተሰራ ነገር ገዛ፣ ተሰራ በስሟ እዛው። ከዛ በኋላ ይዘን ሄድን። ኢቭን እሷ አሁን ከመንግስት ካደረገው እንደ ግሩፕ መንግስት ካደረገው አቀባበል በላይ ባለቤቷ ታዴ ያደረገው አቀባበል ነው በሷ ዩኒክ የሆነው። በጣም ደስ ብሏት የነበሩ እና በጣም ጥሩ በጣም የሚከባበሩ የሚዋደዱ ፍቅረኛሞች ነበሩ። ባጭር ምንም መሀላቸው እንደዚህ ጠብ የምትል ነገር አለች ብለህ የማታስባቸው ሰው ነበሩ። ለምን መሰለህ? እሱ ከሷ የሚለይበት ሰዓት በጣም ጥቂት ሰዓት ነው። ወይ ውጭ ስትወጣ በውድድር አዝዌላስ ደግሞ እሷ የሆነ ቦታ ሆና እሱ የግድ እንትን የሚያደርገው ነገር ሲኖር ነው። እንደዛም ከሆነ ሮጦኛ ጋር ነው የሚመጣው ነው የምልህ። ለሷ አሁን ለምንሰማው ውጤታማነት የባለቤቷ ተሳትፎ ትልቅ ነው እያልከን ነው? 100% የሱ ከጀርባዋ የሱ እጅ አለበት ብዬ ማለት እችላለሁ። መልካም ደንብ እናወራዋለን። ምን መሰለህ፣ ነገሮችን በሚዛን ማየት መልካም ነው። ማለትም አቶ ታዴ ገብረመድህን ሀሌታ ስቱዲዮ መጥቶ ሀሳቡን የሚሰጥ ከሆነ እናስተናግዳለን። እህታችንም ገለቴ ቡርቃም ብትመጣ ደስ ይለናል። ነገሮች በሰላም ቢያልቁም ምኞታችን ነው። እንደው ግን አንዳንድ ነገሮች እየሰማን ነው። ለምሳሌ እሷ ወደ አዲስ አበባ ስትመጣ የላዳ ታክሲ ሾፌር ነበርና እንደ ኮንትራክት ይዘውና ፍቅር ግንኙነታቸው በዛ ነው የተጀመረው ይባላል። እውነት ነው? እሱም አይክድም፣ ይሄንን እሱም ይናገራል። ሐቁን የምነግርህ እኔ እንደውም እሱን ከተዋወቀን ከጥቂት ቀናት በኋላ ነው ሰምቻለሁ። ጨምሮ ነገረኝ። በቃ እሱ እንዲህ ሳደርሳት እኮ ነው እኔና እሷ በየቀኑ። ምክንያቱም ለሴት ልጅ ፍቅር ያው አንደኛ መላመድ ነው። አብራ ጠዋትም ማታም ከሱ ጋር ነበረ በላዳ ታክሲ የሚያደርሳት የሚመልሳት ማለት ነው። የዛኔ መጀመሪያ ገንዘብ እሷም የዛኔ እውነቱን ለመናገር እውቅናዋ ገና ነበረ። ግን ምን የሚሉ ሰዎች አሉ መሰለህ በተለያየ ሚዲያ አትሌቶች ገንዘብ እንዳላቸው ስለሚያውቁ ኢቨን ስፖርት የሚሰሩበት ማረሚያ ቤት ነበረች እሷ አጥንደው ወደ ጋብቻ የሚያስገቡ አደገኛ በስሌት የሚኖሩ ሰዎች አሉ ይባላል። ከዛ ጋር የተያዘ ነገር የለው። እሱን የሰማሁት እኔ ኬንያ ባሉ አትሌቶች ላይ ነው። ኢትዮጵያ ውስጥ ባሉ አትሌቶች ላይ እኔ ማንም በአጥምዶ ምን ብሎ ምናምን። ምክንያቱም ይሄን ያህል እንትን ብለህ የምትለው አይደለም። አንድ ክር ላይ ያለ ነፍስ ብለህ አስበው። በቃ ይሮጣሉ፣ ወይ ሊያሸነፉ ወይ ሊሸነፉ ይችላሉ፣ ወይ የሆነ አደጋ ከደረሰባቸው ፎርኤቨር ላይወዳደሩ ይችላሉ። ምናቸውን አምነህ ነው አንተ በእሷ ይህን ያክል ይገኝበታል እሷ ወርቃማ የምትታለብ ላምነች እንዴ? እንደዛ ብለህ ማሰብ መቻል የለብህም። አደጋ ላይ ያለች ነች። አደጋ ካጋጠማት ደግሞ ፎርኤቨር ያንተ ጥገኛ ሆና ነው የምትኖረው። በቃ መንግስትም ምናልባት ማረሚያ ቤቱ እንደ ጡረታ ሊሰጣት ይችላል በየወሩ። ከዛ ባሻገር ግን ጥገኛ ሆና የምትኖረው አንተ ላይ ነው። ባህል ስለሆንክ ሁሉን ነገር ቶለሬት ልታረግ ትችላለህ። በዛ መንገድ ይታሰባል እንጂ እኔ ልጁ ያንን ለማለት ግንኙነታቸውና ከጥቅም ጋር የተያዘ አይደለም ነው አይደለም። ቢሆን ኖሮ እሱ ለሷ ያን ያህል እንክብካቤ ማድረግ አይጠበቅበትም። ስፔሻሊ ትዳር ውስጥ ከገቡ በኋላ ያን ያህል እንዳንድ አባወራ እኔ የተለየ አክት ሲያደርግ ጎል ውስጥ ለማስገባት ስትራቴጂ ተነድፎ የተሰራ ስራ ነው የሚሉ ሰዎች አሉ። እሷ ምንም አማራጭ አልነበራትም። ከሱ የተሻለ ከሱ የቀረባት ማን ነበር? ለማን ውክልና ትስጥ? በብዛት ትሬኒንግ ላይ ነች። ከዛ ውጭ ደግሞ በሆነ በአመት ውስጥ በጣም ብዙ ውድድሮች ላይ ትሳተፋለች፣ ትሄዳለች። አሁን ምን መጣ መሰለህ? በጣም ከባድ ችግር። እኔ ለሚስቴ ውክልና መስጠት ኖርማል ነው። ሚስቴ ለማን ትሰጣል? ትክክል ብላል። ለቤተሰብ ለአብራል አለ አብራክም ክፋይ ካለም ሊኖርም ቢችል ቤተሰብ ከባል የቀረበ የለም፣ ከሚስቴ የቀረበ የለም። ግን እንደዛ ሆኖ ሚዲያ ላይ ስንሰማ ወደ 11 የሚሆን መሬቶች የእናቷንም እንመጣለን። ሁለተኛ መኪናዎች፣ በባንክ ያሉ ገንዘቦች ኦልሞስት ተዘርፍ ያለው የሚል ቃል ነው የሰማነው። እና ይህ ያልከው መልካም ሰው እንደሚወዳት ከሆነ እንደሚንከባከባት ከሆነ ይህን ሁሉ ነገር
እንዴት ሊወስድባት ቻለ? አንድ ሁለት የጸባያቸው መንስኤ ቴዲ አያይዘ አሁን ተጣሉ ነው እንጂ መንስኤውን አናወራ። የጸባያቸው መንስኤውን አያይዘ ምን ልትመልስልኝ? ያው ትዳር ውስጥ የባልና የሚስት ጸብ ሲነሳ ሰዎች የሆነ እንትን የሚያደርጉት ነገር ይኖራል። ለምሳሌ በዚህ ነው ብለው ጀጅ የሚያደርጉት ነገር ይኖራል። እውነታው ግን እነሱ ጋር ሁለት አይነት ነገር ነው። በትክክል ከታዴም የሰማሁትኝ እንደገና ደግሞ ምናልባት እንደው ለኔም ዋሽቶኝ ሊሆን ይችላል ብዬ ደግሞ ሌላ ጓደኛችንን ደግሞ ክሮስ ቼክ ለማድረግ ጠይቄያለሁ። እሷ ቺት አደረገብኝ ነው የምትለው። እንግዲህ ያ ሆኖ ከሱ ጋር በዚህ ጉዳይ ላይ ለመነጋገር አልተቀመጠችም ወይም አልቀረበችም። ቀጥታ ወደምታምናቸው የእምነት አባቶች ነው የሄደችው። ወደ ፕሮቴስታንት ግልጽ ለማድረግ በላይ ሌላ ሴት ደርቦ ይዟል የሚል መረጃ ደረሳት። እንግዲህ ሰው ነግሯት ይሆናል፣ በተለያየ ነገር አውቃው ሊሆን ይችላል። ይህንን ነገር ስትይዘው ወደ እምነት ቤተሰብ ወደ ጸሎቶች ሄዱ እንጂ ከሱ ጋር አንተ በእኔ ላይ ሌላ ሴት ደርበ ይዛል ብለ አላወራችሁንም? ምንም ያወራችሁ ነገር የለም። ሽምግልና ሲመጣ ነው እንደውም ሪዝናችሁ ምንድነው ተብሎ ወደ ሽምግልና ሲመጣ ነው በእኔ ላይ ሄዷል የሚለውን ነገር እሷ እንደ አንድ ምክንያት ያቀረበችው። እንደውም እሷ ከመናገሯ በላይ በብዛት የፕሮቴስታንት ፓስተር የተባሉት በእሷ በኩል የመጡት ሽማግሌዎች ነበር ይናገሩ የነበረው። እውነቱን ለመናገር እሷ ብዙን ነገር ያውቃሉ እነሱ አለች። እነሱም ቀጥታ ወደ ማስረዳቱ ገቡና አንደኛ ሽምግልና ስትመጣ ሚዛናዊ መሆን መቻል አለብህ፣ ግራ ቀኝ መሆን መቻል ነበረብህ። እነሱ ግን አንድ ሳይድ ነበር ይዘው የመጡት። እሱም ከሷ ጎን መሆን እና እሱን ጥፋተኛ ማድረግና እሱን ማውገዝ እንጂ ኢቭን ይቅርታ ጠይቀሃት እግሯ ላይ ወድቀህ እንኳን በቃ እንዲህ ካደረግ ባታረገው ማድረግ ያለው ብለህ ለትዳር በዚህ መንገድ ቀጥል እንኳን የሚል አንድ ነገር መስመር ለማስያዝ የተራመዱት ነገር አለ። ማለትም ሽምግልናው የመጡት የወንጌላውያን ቤተክርስቲያን ፓስተሮች ከማቀራረብ ይልቅ ነገሩን አጉሉትና ክፍተታቸውን አሰፉት እያልከን ነው? የበለጠ ነው ያሰፉት ስልህ አንደኛ በአንቺ ላይ ከሄደ ሰው በኋላ ከዚህ በኋላ መጽሐፍ ቅዱስ የሚፈቅድልሻል፣ ቃሉም ይናገራል፣ መፍታት ትችያለሽ የሚለውን ነገር በአደባባይ ለሴቷ ነው ሲነግሩ የነበረው። ሁለተኛ ደግሞ ይሄ ልጅ መነሻው ምንድን ነበረ? መነሻው ፕሮቴስታንት አልነበረም። ፕሮቴስታንት የሆነው ለአንቺ ብሎ ነው። ስለዚህ አሁንም ወደ ኦርቶዶክስ ይሄዳል። በተለያየ ጊዜ አንቺ ውጭ በምትሄጂ ጊዜ ቤተክርስቲያን ይሄዳል የሚባል ነገር ሰምታለች። አሁን ችግሩ በጣም ጥሩ ነገር አመጣልኝ። ልጁ እሷን ሲጠብስ የፍቅር ግንኙነት ሲጀምር እምነቱ ኦርቶዶክስ ነው፣ እሷ ደግሞ ፕሮቴስታንት ናት። ከዛ ጋብቻ ሊፈጽሙ ሲሉ ሁለት እምነት ሆኖ መጋባት ከባድ ነው ሲባል አይ እሺ ችግር የለውም ፕሮቴስታንት ሆናለሁ ብሎ ሆኖ በፕሮቴስታንት ቸርች መድረክ ላይ ተጸልዮለት ነው ያገባው። ቤተክርስቲያንም የለበር። ኦኬ ይሄንን ሆኖ ሳያምንበት ነው ለሷ ብሎ ነው። እዚህ ላይ አንተ በግለ ወይ አሁን ጨዋታው የሚጀምረው እዚህ ጋር ነው። እምነትን መቀየር እምነትን ለምትወደው ሰው ልታረግ ትችላለህ። እምነትን ከቀየረ የሚሉ ሰዎች አሉ። እምነት ከቀየረ ይህንን መሬትንስ እንዴት አያጣጥመው የሚሉ ሰዎች አሉ። ለዚህ አይ ምንም አይደለም። እኔ በዛ ረገድ መታየት መቻል የለበትም ነው ብዬ የማስበው። ለምሳሌ እነዚህ እምነቱን የቀየረው አሁን ለምሳሌ እምነት በልብ ነው አይደል? አምነን እምነት የፈለከውን ልትከተል ትችላለህ። በዚህ አጋጣሚ እኔና ቴዲ የምናወራው እንዲታወቅልን ከዘር ከሃይማኖት ጋር ያልተያዘ ነፃ ውይይት እንደሆነ እንዲታወቅልን እናወራ። ግን የነበረውን ሁኔታ ነውና እነዚህ የሃይማኖት አባቶች አሁን በኦርቶዶክስ ቤተክርስቲያን ብትሄድ ሰዎች ትዳራቸው ላይ ችግር ሲመጣ የሃይማኖት አባት የንስሐ አባትን ያማክራሉ፣ የነሱን ምክር ይሰማሉ። የፕሮቴስታንት ደግሞ አባቶች በጊዜ ያሉ ፓስተሮች መስማቷ መመካከራቸው ምን ችግር አለው? አንተ በጣም በሌም ስታደርጋቸው ስላየው ነው። አዎ እንደውም ልዩነቱን ያሰፉት እነሱ ናቸው ብዬ ስለማምንም ስለማስብም ነው። ታዴም ያምናል በዚህ። አዎ ምክንያቱም አቋም ይዘው ነበር የሚመጡት። እሷም ደግሞ ከሄደች አቋም ይዛ ነበር የምትመጣው። በጣም በሚገርም ሁኔታ ባጭሩ ክፍተታቸውን ሊያጠቡ አልቻሉም። አንድ ግን ባልገባኝ ቴዲም ሰዎች ወደ ሽምግልና የሚሄዱት ከአቅማቸው በላይ ክፍተቱ ስለበዛ አጥቦ እንዲታረቁ ነው። አሁን ግን የምናየው ክፍተት ያጠባሉ የሚባሉ ሰዎች ክፍተትን እያንቦራቀቁ ችግር ሁሉ እየፈጠሩ እናያለን። በጣም የትዳር አማካሪዎች ጋር ለምሳሌ ፓስተር ቸሪ ጋር
በጣም ረጅም ቀጠሮ ተሰጥቷቸዋል ተብሏል። እውነት ነው? አዎ ጸሐፊዋ ጋር ተደወለ። ጸሐፊዋ ጋር ሲደወል በሳምንት ይሄን ያህል ቀን ነው የሚያስተናግደው፣ በሳምንት ይሄን ያህል ቀን ሲያስተናግድ በወር ይሄን ያህል ሰው ያስተናግዳል። ስለዚህ ከ3 ወር በኋላ ነው ፕሮግራም የሚያዘው ተባለ። እዛን ጊዜ እኮ ጋብቻ ሳይሆን ብዙ ነገር ይደቃል። ምንም በቃ ሀብት ንብረትን ተከፋፍለ ከጨረስክ በኋላ አሁን ሌላ ህይወት ውስጥ እያለ ከፓስተር ቸሬ ቢሮ ይደወልልሃል። ምንድነው ስትል ባለፈው ፕሮግራም አስይዛችሁ ነበር በትዳር ለመማከር ምናምን ትላለህ። አንተ ራሱ ቀኑን ትረሳዋለህ እንዴ? እኔ ተመዝግቤ ነበር እንዴ ምናምን ብለህ ተሳስተሽ ነው ቁጥር ተሳስተሽ ነው ሁሉ ልትል ትችላለህ። ለምን ፌዝ ነው። ግን የአትሌት ገለቴ ጉዳይ መሆኑን ያውቃሉ? በትክክል ይታወቃል። ምክንያቱም አንደኛ አንገብጋቢ እንደሆነ ራሱ እኔ ፓስተር ቸሬ አውቀዋለሁ። የአትሌት ገለቴ ጉዳይ ግን መሆኑን ቢያውቅ ኖሮ ወይ መረጃው ሊስት ላይ ይጻፋል። መረጃው በጣም ያግዛት ብያለሁ ብዬ አስባለሁ። ምን አይደለም ይኸውልህ ያላወቀ ይሆናል። ፐብሊክ ፊገር መሆኗ የሆነ ጥሩ አስተዋጽኦች ሊኖሩት ይችላሉ፣ ወይ ደግሞ ቀረብ ያደረገ ይችላል። በነገራችን ላይ ይኸውልህ ኢትዮጵያ የምትታወቀው በአትሌቲክስ ነው። አትሌቶቻችን ግን ለማስተር ቸሬ ደግሞ ያመለከተው በታዴ በኩል ነው፣ በባላው በኩል ነው እንዲታረቁ ራሱ ሄዶ ታዴ ነው አይደለም። በታዴ በኩል እኛ ደውለን ነው ፕሮግራም ያስያዝ ነው ማለት ነው። እና በቃ 3 ወር ሌላ ዓለም ውስጥ ገብቷል። በቃ ሌላ ዓለም ውስጥ ገባ። እኔ ሌሎች አማራጮች ጋርም እኮ ነገርኩ፣ የእርቅ ማዕድ ጋርም ሁሉ ለመሄድ እንደገና ስንሄድ ደግሞ ባዶ እጃችን እንዳንል ዶክመንት ብዙ ሰነዶች የነሱ ኮፒው ራሱ እኔ ጋር ነበር ለረጅም ጊዜ። ለምን ያ ነገር በቃ እንቅልፍ ይነሳኝ ነበር። የሆነ መፍትሄ ማግኘት መቻል አለበት እና ምንድነው አንደኛ እሷም ልትገኝም ልትያዝም አልቻለችም። በአንድ በኩል እውነቱን ለመናገር ብዙ ጊዜ ቤት አትኖርም ነበር። እንዴት አሁን እሷ ተገላቢጦሽ እኔ ሰይፉ ጋር የተናገረችውን ሳይ ገርሞኛል። ምን ማለት ነው? እሷን ራሱ ልናገኛት አልቻልንም። የት ነው የምትኖረው? ከቤቷ ውጭ ስልክ ሲደወል አታነሳም። እሱ ወጥቶ ነበረ ከቤት ቀድሞ የወጣው እሱ ነው ቤት። አሁን እሷ ጸበል ሄደ ምናምን ባለችበት ሰዓት አይደለም ጸበል ሄደው፣ እንደውም ላስት ላይ ነው በሆነ አንድ ውድድር ሄዳ እስክትመለስ እሱ በዛን ጊዜ ጸበል ሄዶ ሲመጣ ደወልና መጀመሪያ ጠፋብኝ አለች። ከዛ ሳጣራ ደውሎ ይዛለት ከእናቱ የእናቱን ጉዳይ እናወራለን ጠበል በኋላ ጀስት ይቺ ልጅ በተደራጀ መልኩ እየተጠቃች እንዳለ የሚያሳይ መረጃ ተናግራለች ከራሷ አንደበት። እሱን ብታይቀው ደግሞ እሱ ራሱ ደግሞ እኔ ጋር ጥቃት እየደረሰ አይደለም፣ እሱ የሱ ጓደኞች ጋር ጥቃት እየደረሰ ነው። ሐቁን ምን አገራው ፌዴሬሽኑ ለምሳሌ ፌዴሬሽኑ በዛሬው ቀን ስለነሱ ይዞት የሚወጣው መግለጫ አለ። በዛ ላይ የሱ ጓደኞች ጋር ደወልኩኝ፣ ሂዱ አቴንድ አድርጉና እስቲ ያለውን ነገር አንደኛ ተከታተሉ፣ ሁለተኛ ወደ አንድነት ሊያመጣቸው የሚችል ነገር ምናምን ስል አይ ራሳችን ላይ ጉዳት ሊደርስብን ይችላል አይሆንም ብለዋል። የሱ ጓደኞች የታሰሩ አሉ፣ ከ1 ወር 3 ወር ድረስ የታሰሩ አሉ። እሷ ነች አሳሰረችን ብለው የሚያምኑት እሷ እኮ እንደውም ፍትህ አጣሁ እኮ የምትል እሱም ደግሞ ፍትህ አጣሁኝ፣ እንደውም እኔ ተደብቄ ነው ያለሁትኝ። እኔ አሁን ብዙ ጊዜ የመኪና በመረጃ የወጡ መረጃዎች አሉ። ለምሳሌ በመኪና የመግደል ሙከራ ሁሉ እንደተደረገባት የወጡ መረጃዎች አሉ። አዎ እንደዛ አድርጋ ተናግራለች። እኔም ሰምቼዋለሁኝ። እንደማንም ግን ታዲያን ያደርጋል ብዬ የማስበው ሰው አይደለም። እውነቱን ለመናገር ተፈጥሮም ትህትናውም ብዙ ነገሮች አደባባይ ላይ ባለ ነገር አደባባይ አንተ ሰው ገጭተህ ገለህ እንዴት ነው ልታመልጥ የምትችለው? ምን ማለት ነው? እስቲ ጋብ እናርግና የሃይማኖቱ ጉዳይ ላይ ሳያምን ነው የተጋባው በሚል ድምዳሜ እንሂድ። እምነቱን ፈልጎት ሳይሆን ለእሷ ሲል ነው። ባል ለሚስት ሲል ሚስት ለባል ስትል ወደ አንድ ሃይማኖት መጠቅለል ግድ ስለሆነ በዛ ነው የገባበት። ኦኬ በእርግጥ እሱ የአንድ ታክሲ ላዳ ነበረችው። ኦኬ እሺ ያው በእሷ እንግዲህ ብዙ ሰዎች እንዳሉት ይህንን ቃል ነው እንደምታው ደም ተፍታ ዋጋ ከፍላ ላሟን ጠብ አድርጋ በዓለም ዙሪያ የሰበሰበችው አንጥር ሀብት አለ። ባልና ሚስት ሁለቱም አንድ ናቸው ይላል። የሱም ነው በነገራችን ላይ ባልና ሚስት ከሆንክ አንድ ናቸው፣ የጋራ ነው። የከሌከሌ የምንለው በኋላ ላይ ነው ሲጣሉ። ይሁንና እቺ ልጅ የሀብታቸው የመገኛ መሰረት ናት፣ ምንም ጥያቄ የለውም። ያንን ደግሞ በፍቅር ህይወት እየኖሩ ጥሩ ጊዜ ማሳልፈዋል። በፍቅር ሰዓት እንግዲህ ብዙ ነገር ተባብሏል። አሁን ሰው ሲጣላ አንድ ቀን ኖሮ እንደማያውቅ ብዙ ነገር ሊል ይችላል። ይሁንና እሱ ግን ሌላ ሴት ወዶ በለዋ ላይ አግብቶም ወልዷልም ይባላል። አይ ይሄ የሆነው መጨረሻ ከተለያዩ በኋላ ነው። ሁሉም ነገር ካበቃ ጉዳዩ ፍርድ ቤት ይዞት ቅድም እኮ ምን አልከን? በላይ ላይ ቺት አድርጓል ብላ በላይ ላይ ቺት አደረገ ያለችው በላይ ላይ ሌላ ሴት ጋር ሄደ ነው እንጂ አገባ ወለደ የሚለው ጋር አይደለም።
እኮ አንቺ ያረጋት ተደረገ የተባለችው ልጅ ነው የወለደላት ወይ ሌላ ነው? እሷ ትሆናቱን መድኃኒዓለም ነው የሚያውቀው። እሺ በዚህ ጉዳይ ፕሊዝ አድረስ እሷ ትሆናቱን። በነገራችን ላይ እሷም ቺት ብታረግ እሱም ቺት ቢያረግ ሰዎች ሊቋቋሙት የማይችሉት ጉዳይ የኔ ነው ለሚሉት ሰው ጋር ብዙ ነገር ሼር ልታረግ ትችላለህ እንጂ ይሄ ከባድ ነው። እና የብዙ ሰዎች ትዳር ፍቺዎች አንዱ እኮ ነው እንደዛ አደረገኝ ብላ መረጃ ኖሯት ካለች የሚመጡት ደግሞ የሃይማኖት አባቶች በርግጥ ተጣሉ ብለው ይመጣሉ ብዬ አላስብም። እኔ በጣም የገረመኝ ሁለቱ ሽማግሌዎች ጭራሽ በሱና በሱ ሳይድ ያሉት ሊደባደቡ ሁሉ በገላጋይ ነው የተለያዩት ይባላል። እስቲ እሱን ይሄ ትክክለኛ ነገር ነው የምነግርህ። ማለት እኔ እንግዲህ ሽምግልና ሲባል ስትሰማ ሁለቱም ጋር በጣም ጥሩ ነገር እንደሚኖር ወይ ደግሞ የሁለቱም ሀሳብ እየተደማመጡ እንደሆነ ለማስታረቅ አንድ ዓላማ ይዘው ስለመጡ ብለህ ነው የምታስበው። ነገር ግን በእሷ በኩል የመጡት ሽማግሌዎች ጋር የነበረው ትልቁ ስህተት ምንድን ነው? አቋም ይዘው ነበር የመጡት። አቋማቸው ምንድን ነው? እንደዚህ አድርጎባት እንድትኖር ማስገደድ የለብንም የሚል ነገር ነው ያዙት። ሽማግሌ ከሆንክ አንድም እኮ ልታስገድድ ነው። በምንድን ነው የምታስገድደው? በአባትነትህ፣ በሃይማኖት አባት። ለምሳሌ መጽሐፍ ቅዱስ እግዚአብሔር ፍቺን አልፈቅድም ይላል። በመጽሐፍ ቅዱስ ደግሞ ፍቺን በምን ይፈቅዳል? በዝሙት በሁለት በሶስት ነገሮች ይፈቅዳል። በዝሙት አንዱ ዝሙት ነው። አንዱ ደግሞ ያው በሞት ከተለየ ዝሙት አቀለልከው። በጣም የበዛ ጉዳይ ስለሆነ በዚህ ከተፋታ አንድ በኢትዮጵያ አይኖርም እያልከን እውነቱን እናወራ እያልከን። ነጩን ስናወራው እንደዛ ነው እንጂ እውነት ለመናገር በዛ ደረጃ ቢሆንና ቺት ያደረገ ሁሉ እንዲፋታ ብናደርግ ኖሮ የለም። ለዛ እኮ ነው ወደ ሃይማኖት አባቶች መሄድ መቻል የለባቸውም ብዬ የምልህ። በቃ ቢቻል በራሳቸው መፍታት መቻል አለባቸው። የሃይማኖት አባት ወይ ሶስተኛ ወገን ጣልቃ ከገባ ትዳር ነገር ከባድ ነው እያልከኝ ልንገርህ። እኔ አንድ የሃይማኖት አባት መጡ የዚህ ሃይማኖት ብዬ አልነግርህም። ያን ሃይማኖት ብሌም ማድረግ እንዳይመስል ተናገሩ። ሁለቱ ከተናገሩ በኋላ መንገድ ላይ ያገኟቸው እኒህን ሊያስታርቁ የሄዱትን አባት ማለት ነው። እንዴ ዛሬ እኮ ፈልገኖት ነው፣ የት ሄደው ነው የጠፉት? ዛሬ አጣኖት እኮ ይሏቸዋል። ምን እባክህ አቶ ከሌና አቶ ከሌ እኮ በላዩ ላይ የሄደባት ይኸውልህ አሁን ሽምግልና ተብሎ በቃ እዛ ቀኑን ሙሉ ሰዓቴን በልተውት እዛ እነሱን ዳኛለሁ ብዬ ነው ያልኩት። አስበው፣ ለሶስተኛ ወገን ለአራተኛ ወገን እየተወራ በቃ አንተ እኮ እማትዋሸው ለሐኪም አትዋሽም፣ ለጠበቃ አትዋሽም፣ ለንስሐ አባት አትዋሽም። እነዚህ ነገሮች ናቸው ለሃይማኖት አባት። ለነዚህ ለሶስቱ መደበቅ የለብህም ነው የምትባል። ግን አንተ የተናገረው መልሶ የሱ ችግር አለ። አሁን ለምሳሌ እንግዲህ ትክክለኛ የተጠና ጥናት ነው። በኢትዮጵያ ውስጥ ብዙ ጊዜ ትዳራቸው በፍቺ የተደመደመ ሰዎች የትዳር አማካሪ ናቸው። በጣም በግራ የሚያጋባው። ሁለተኛ አንድ የትዳር ችግር ያለበት ወዳጃችን እንደው ከኛ አቅም በላይ ሆነና አማካሪ የትዳር አማካሪ ቢሮ እኛ እንከፍላለን አዋተን ሄደ አማክሩ ያልሰማም እንዴ ተሻለኛው አገባና እኮ እሱ ሌላ ሚስት ፊቱ መጥቶ አገባለኝና በጣም ገረመኝና የሃይማኖት አባት ጋር መሀል ደግሞ አንድ ችግር ተፈጥሮባቸው ሄደው ከአንድ ዓመት በኋላ ተደውለው እንዴት ሆነ ትዳራችሁ? አይ ወለድኩ እኮ ጭራሽ ወለድሽ እንግዲህ ነው ያሉኝ አለች። እና በጣም ይሄ እንግዲህ ሪያሊቲ ነው። በእምነት ተቋማት ውስጥ በየትኛውም በእምነት ተቋም ውስጥ ያላችሁ የሃይማኖት አባቶች እግዚአብሔርም የሾማችሁ ችግሮችን እንደዚህ አደባባይ እንዲያወጣ ነገሮችን ለማቅለል አይደለ። ሁለተኛ ደግሞ ሰዎች ችግር ይዘው ሲመጡ እባካችሁ ቢሮአችሁንም እንደ ፓስተር ቸሪም ካላችሁ አንዳንድ ደግሞ አለ እኮ ሐኪም ቤት እንኳን ይሄ ምንድን ድንገተኛ የሚባል ድንገተኛ ነገር ይኖራችሁ። ያው እንደዚህ ትዳር ተበትኖ በአደባባይ ላይ ከማውጣቱ በፊት እንላለን። እንግዲህ እነዚህ ፓስተሮቹና ሽማግሌዎች በኋላ ተጣሉ። መጨረሻ ላይ እናንተ ናችሁ ጭራሽ እንዲያረጋችሁት እናንተ ናችሁ በሚል ሌላ በቃ ቦክስ የመማዘዝን ያክል ነገር እላፊ ተነጋግረው ነው ሄድ ድሮም ማትረባ ማንተ ማትረባ ምናምን ተባብለው ተያይዘው ሽማግሌዎቹ በዛ ልክ ነው። ታዲያ እነዚህ ባለትዳሮቹ ቢለያዩ ምን ይደንቃል? ምንም በቃ አሁን በሀገር ውስጥ እኮ እውነት የትዳር ሽማግሌ አለ ወይ ብለህ ለማለት የማያስደፍርህ እሱ ነው። ለምን የሃይማኖት አባቶቹ ጋር በዚህ አይነት መንገድ ክፍተት ካየ ወዴት ነው መካሄድ መቻል ያለባቸው? አሁን እኮ በነገራችን ላይ በአዲስ አበባ ማዘጋጃ ቤት እንኳን ሄደህ ዳታውን ብታወጣ ከሚያገባው በላይ የሚፋታው ቁጥር ከፍተኛ ቦታ ያዙ። ስለዚህ ማህበራዊ ቀውሱ ቤተሰብ ደግሞ እንግዲህ ሀገር ነው አይደል እንዴ? ሀገር መስመር ከሆነ ያው በየሚዲያ ሁሌ እንላለን
ግን በቀላል ኢሹ ውስጥ ሆኖ ግን ይህን መፍታት ባለመቻል የሚመጣ ነው። እንግዲህ ይህንን የመንግስትም የሃይማኖት ተቋማቶችም ትኩረት የሚሰጡት ጉዳይ መሆን አለበት። እንደ ወደ ገለቴ ጉዳይ ስንመጣ ኦኬ እሺ ተለያዩ። ከተለያዩ በኋላ የሰማናቸው የተወሰደባት መሬት ለምሳሌ ለእናቱ የሷ መንግስት በሽልማት የሰጣትን ቦታ እንደ እናት የለማያቸው እናት ተብላለች። በጊዜው እናቱ እሷ ቤት ከገቡ በኋላ የተሸጠበት ዋጋ ለእናቱ መሸጡ ብቻ ሳይሆን ዋጋው በጣም ነው የሚዘገን ነው። ይሄንን እንዴት ያው ሲጀመር 200,000 ብር የሚያወጣ ቤት የለም በአሁኑ ወቅት። 200,000 ብር በቤት ደረጃ ተሸጦ አይደለም የስም ማዛወሪያ ለፕሮሰስ ማስጨረሻ የተሄደበት። እሷ ራሷ ፈቅዳ ሰጣቸዋለች ነው የምትለው። ውክልና እንግዲህ ተሰጥተዋለች። ውክልና ስትሰጠው እሱ ለእናቱ ሰጠ ማለት እሱ ደግሞ ለእናቱ ሰጠ። አሁን ተማክሯል ሲሰጡ እናት እሷ ራሱ ጸብ ውስጥ እያሉ ነው አንስቶ ይሰጣል አይደለም። በደህናው ጊዜ ነው ደግሞ እሷ ፈቅዳለች እኮ ራሱ እኔ ራሴ ነኝ የሰጠኋቸው እዛ ያኖርኳቸው አለች። በቃ እሱ ማድረግ ያለበት ምንድነው ነገሩን ማስተካከል ነው። በየጊዜው በእናቱ ያለው ነገር ስለሚያስተካከል ነው። ይሄንን ጀስት ፖዚቲቭሊ ነው የምንወስደው። ለምን መሰለህ በሁለቱም በኩል እሷም ከቀናነት ነው ያን ያደረገችው የሰጠችው ምንም አይነት ነገር ውስጧ ሳይኖር ማለት ነው። እሱም ያንን ያደረገው ኦልሬዲ ተሰጥቷል አይደል? ለምትወደው ሰው ለእናትየው ቤት ብትሰጥ የሚደንቅ አይደለም። ደግሞ እሱ ቤቱን ከሰጠ በኋላም ደግሞ ማስተካከል አለብህ ሰነዶቹን እንጂ በከሌ ስም ሆኖ ከሌ ይኑርበት አይነት ነገር ምንድነው? እሺ ሌሎቹ ቤቶችስ የምንሰማቸው ቤቶች፣ መኪናዎች በምን አግባብ ነው እንዴት ነው የሚሸጠው? ማለትም አሁን የመኪኖችን ባልና ሚስት መቅረብ አለባቸው። የመኪኖቹን ኬዝ ማቃቸው ነበሩ። ሰነድ ማረጋገጫ ትሄዳለህ አይደለ? እኔ አሁን ዝም ብዬ ቤቴ ያለውን ነገር ልሽጥብል ሚስትን አምጣ ነው የምባለው። ትክክል። እና ይሄ ሁሉ ነገር ገለቴ ቡርቃ ተሸጠብኝ ብላለች። ፍርድ ቤት ቀርቦም ሲጠየቅ በላውት ነው በጋራ በላውት ነው ያለኝ አለች። በጋራ ባቢወሉም ፍርድ ቤት አምኖ የሚቀበልህ እንደዛ ነው። የጋራ አደረጋ ለጋራ ጥቅም ዋለ ነው። በነገራችን ላይ የፍርድ ቤት ሂደቱ ስላልነበርኩኝ አላየሁም። እሷ የተናገረችውን ነው የምነግርህ። ንብረቱ የእሷ ንብረት ተሸጦ ወደ ቁም ነገሩ ስንመጣ የገለቴ ቡርቃ ምን መሰለህ በጣም አትሌቶች ስፖርት ሲሰሩ በተለይ እስከ ማራቶን የሚሮጡ አትሌቶች አንዳንዴ ደም ይሸናሉ ይባላል። ይህን ሁሉ ዋጋ ከፍላ ያፈራችው ንብረት በባለቤቷ ተወስዶ የተሰማው 11 መሬት 4 መኪና ተወስዶ አሁንም ያለበት መኖሪያ ቤት ተሸጦ ወይንም በፍርድ ቤት ተወስዶብኝ ለሱ ተሰጥቶ ሜዳ ላይ ልወድቅ ነው የመንግስት ያለ ያለች ነው። ይሄ ሲሆን ኢየሱስ አካር ተገቢ ነው ወይ? ድሮም ሲያገባት ይሄንን አስልቶ ነው የሚሉ ሰዎች አሉ። ምን ትላለህ? በኢየሱስ አይደለም። ለምን መሰለህ እኔ አሁን መጀመሪያም ጀምሮ እሱ እንደው ብዙ ነገሮችን መስመሪያ ሲያዘላት እሱ በጣም ብዙ ነገሮችን ለምሳሌ ቤቷን ግዢ ለመግዛት ሄዳ ጊዜ ኖሯት ያንን አትከታተልም። እሱ ነበር የሚከታተልላት። በነገራችን ላይ ከዚህ ሀብት በስተጀርባ አሁን ገለቴ ስለምትሮጥ ብቻና ስቴጅ ላይ በስክሪን ስለምናያት የእሷ ውጤት ብቻ አድርገን መውሰድ መቻል የለብንም። ኢቨን አትሌቶች ብዙ ጊዜ ለዚህ ውጤት ብለው ክሬዲት የሚሰጡት ሰው አለ። ከነዛ መካከል ለአሰልጣኝ ክሬዲት የሚሰጥ አለ፣ ለትዳር አጋሩ ክሬዲት የሚሰጥ አለ። ለትዳር አጋር ክሬዲት መሰጠት ካለበት ለታደለ በጣም መሰጠት አለበት እላለሁ። በዚህ ጉዳይ ሳይድ መያዝ አይደለም ያለው እውነታውም የሚያሳየው ነገር እንዴት ታዲያ ሁሉ ንብረት ቆይ ፍርድ ቤት ለማንም ሊበይን ይችላል። የፍርድ ቤት እና ለፍርድ ቤት እንደው ግን እንደ ሰው ስናስብ 4 መኪና 11 መሬት ሲሸጥ ህግ ሳለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው? ምን አይነት ነገር ቢደረግባት ነው? ወይ መንፈሳዊ መደንዘዝ ያላል አይደል? አንዳንድ ነገር ውስጥ ገብታ ነው ወይ የሚሉ ሰዎች አሉ። እንደው ይሄንን እኔ በተወሰነ መንገድ የተወሰነውን የወሰዱት የቸርች ፓስተሮች ናቸው። አዎ የቸርች ፓስተሮች ናቸው። አልገባኝም። በሁለት አይነት መንገድ ነበረ እንድታመጣ የምትጠይቀው። አንደኛ በመባ መልክ በመባ ነው መስጠት አለብሽ። በቃ ለእግዚአብሔር ቤት መስጠት አለብሽ ተብላ እና ቤት ሰጣለች። ቤት አይደለም ለምሳሌ ካለው ገንዘብ በብዛት ተሰጥ ነበረ። አይ ቲንክ መኪናም እንደዛ ሰጣለች ብሎ ተናግሯል። ሰምቻለሁኝ እኔ አውርተናለን ብለ በዚህ ጉዳይ 2 መኪኖች ችግር ያለባቸው ነበሩ አለ ቤት ውስጥ ከሚቀመጡት መካከል። ለምን በየጊዜው የሚያሽከረክራቸው ተማክረው የሚሰጡት ወይ በራሱ
በብዛት በራሷ ጊዜ ነበር የምትሰጠው። እሷ ደግሞ ልስጥ ስትል ደግሞ እሱ ስጪ ነበር የሚለው፣ ግን ወዶ አልነበረም ስጪ የሚለው። ታይም ቢላት ሊከለክላት አይችልም። አይ ለእግዚአብሔር ቤት ለምሳሌ እንደየቤተ እምነቱ ስጦታ መባ አስራት የሚባል አለ። ልሰጥ ይችላል፣ ንብረትንም ይሰጣል። አሁን አንዳንድ ቤተ እምነት ውስጥ እኮ ትልልቅ ይዞታ ሁሉ ለቤተ ክርስቲያን ተናዘው የሚሞቱ አሉ ሰጡ ልጆች እያሏቸው ለእግዚአብሔር ቤት። ይሄ መስጠት ታዲያ ምን ይደንቃል? መስጠቷ ወሰዱባት ያልከውን ግን እያንዳንዱ ካለ በግል እሱን ብናወራ ደስ ይላል። አዎ ይሄ ወሰዱባት ጀስት ይሄ አሁን እሷ እንደተናገረችው በዘረፋ በምናምን መልክ አይደለም። መባና አስራት በኩራት መስጠት መቻል አለብሽ እያሉ በጣም በብዛት ጠይቋትም ይጨቀጭቋትም ነበር። ኢቭን የቤት ዕቃቸውን ነው ከቤት ዕቃ እንኳን አልፎ ሌላ ስትገዙ ይሄኛውን እንኳን መስጠት መቻል አለባችሁ ተብሎ የቤት ዕቃ የተጠየቀበት ጊዜ አለ። ያን ሁሉ ነግሮኛል። ምንድነው ሲባል አይ በቃ ለአዳዲስ ለሚቋቋሙ ቸርቾች እንዲጎላቸዋል እየተባለ ልጅቱ ብዙ ነገሮችን በቀናነት በየዋህነት ነው ያደረገችው። እዚህ ላይ የምናየው እንግዲህ ልጅ አብዛኛው ነገሯ በየዋህነት በምስኪንነት እግዚአብሔርን የምትፈራ ልጅ እንደሆነ ያሳያል። ብዙ ነገሯ ይሄ ሁሉ ንብረቷም ሲባክን ማለትም አሁን እኮ ሰው ቁራሽ መሬት ተወሰደብኝ ብሎ እኮ የሚገዳደልበት ዘመን ይሄ ሁሉ ንብረት ሲወሰድባት፣ እውነቴን ነው የምልህ ይሄ ሁሉ ነገር ሲኬድ እናንተ ራስህ ቴዲ ገብተህ ይሄ እንደው እግዚአብሔርን የማያወደው ነገር ነው ሃይ ብለሃል ቴዲ። እውነት ለመናገር እኔ አሁን የቤት ሽያጩ የመኪና ሽያጩ ላይ በተወሰነ እንደ መረጃ ከምሰማው ነገር በስተቀር ጣልቃ መግባትም የምችለው ነገር አይደለም። ነገር ግን ለምሳሌ ሁለቱ መኪኖች አንደኛው መኪና ሙሉ ለሙሉ ዳሜጅ የነበረ ስለነበረ የዛን ስፔር ፓርት በዚህኛው አድርገን ወይ ደግሞ ይሄኛው ተሸጦ እንደዚህ ይደረግ ተብሎ መኪናው አንዱን የበላ አይነት ነገር ነው። እሱ አሁን ማርቼዲስ ነበር፣ ነጭ ማርቼዲስ ነበር እያዘ የሚመጣው ስንገናኝ ማለት ነው እንጂ አሁን ሶሻል ሚዲያ ላይ የሚሸራሸረው የጥቁሩ ብላኩ ምናምን እሱንም በኋላ እሱ ከኢንተርኔት ወርዶ ነው አይደለም። እሱ ቤታቸው ግቢያቸው ውስጥ ያለ ነው። ግን በብዛት አሁን ሲወጣ እሱ ለታይታ ለምናምን እሱን ይዞ አይወጣም። ኢቭን ምናልባት ሌሊት ወደ ትሬሊንግ ምናምን በሚሄዱበት ጊዜ ወደ ሌላ ቦታ ነው እንጂ በብዛት ነጯን ደክም ያለችውን መኪና ነበር ማርቼዲሷን ነበር ይዞ የሚመጣው። አሁን እኮ እየመጣ ያለው በሷ ንብረት በሷ ላብ እንደዚህ ደም ተፍታ ባመጣችው ንብረት ሌላ ትዳር መሰረተበት ነው አይደለም። አግብቶ ወልዷል ምንም ዜሮ አግብቶ ሲወልድ ይሄን ሁሉ መሬት ሲሸጥ የሁሉ ቤት ሲሸጥ መቼም ጥሪት አይኖረውም ልትለኝ አትችልም እኮ። አሁን የዛ ገንዘብ የት ገባ የሚባለውን ነገር ላይ እሱ ፍርድ ቤት ያጣራው ነገር ነው። ፍርድ ቤት የሄደበት ጉዳይ ነው። አሁን እሷ ሁሉንም ነገር በጋራ ይሄን ያህል ተሄዷል ተብሎ ሲባል ሚስትህን አምጣ ትባላለህ ተብሎ ሲባል ምን ማደንዘዣ አስነክቷት ነው? ምን አድርጓት ነው? ይሄ በጋራ አብረው ወስነው ያደረጉት ነገር ነው። እንደውም ማለትም ሽያጩ ላይ የሷን ተባባሪነት አለበት በጣም አለበት። እንደውም በአንድ ወቅት ባንክ አሁን ሄድኩ ምናምን ነገር ብላለች። ባንክ ሄዳ ገንዘቤ ተንቀሳቅሷል ምን ብሏል ምናምን ነገር ብላ ቀወጠችው ተባለ። ከዛ ሄደች ሲታይ 11 ሚሊዮን ብር ነበር። ከ11 ሚሊዮን 7 ሚሊዮኑን አንቺ ራስሽ ነሽ ያወጣሽው በራስሽ ፊርማ ነው ሁሉ ተብላ ያን ያክል ገንዘቧን ኪፕ ያደርግ እንደነበረ ነው የማውቀው እንጂ ይሄን ያህል ለመበተን ወይ ደግሞ እሷ ጋር ታርጌት አድርጎ መጥቶ ከሷ ገንዘብ ተቀብሎ የራሱን ህይወት ለመኖር ወይ ደግሞ ሌላ ህይወት ለመመስረት የሚያስብ ጎረምሳ አይደለም እኔ እስከማውቀውና እስከምረዳው ድረስ። ምክንያቱም ብዙ ነገሮች ሊያግዛት እንደሚፈልግ ብዙ ነገሮች ለኛ የሚነግረን ብዙ ነገሮች ለሷ የመነጠፍን ያክል ነገር የሚያደርግላት አይነት ሰው ነው እንጂ በምንም ተአምር የሷን ገንዘብ መልካም ሰው ነው ብለኛል። ለሷ ውጤት ስኬት ከጀርባው ያለው የጀርባ አጥንት ነው ብለኛል። ይዋደዱ እንደነበር ነግረኛል። ይሁንና እሱ ከሌላ ሴት ጋር በመሄዱ በተፈጠረ ክፍተት የሃይማኖት አባቶች ነገሩን ማርገብ ሲገባቸው ነገሩን ለጥጠውት አሁን እኛ እናንተ እንድንሰማው አድርገውታል እያልከን ነው። ባጭሩ ሲተከለል የሃይማኖት አባቶች ናቸው ለመለያየታቸውም ለብዙ ነገሮች ምክንያት የሆኑት። እሱ በጣም ነግሬሃለሁኝ። ወደ ትዳር አማካሪም ወደ ሬዲዮ ጣቢያም ወደ ተለያየ ቦታ ቴዲ በቃ ወደምንሄድበት ቦታ ሁሉ ሄደ ይህን ዶክመንት ያዝና ትዳራችንን መልሰው ነበር የሚለኝ። ይሄ ማለት ምን ማለት ነው? ባይፈልግ ነው እሷ እንዳለችው ሸሽቶ ነው የምትለኝ ነገር ግን እውነት ነው። እውነትና ትክክለኛ ነው። ከምሬ ነው የምነግርህ። እኔ የበለጠ የእርቅ ማዕድ ሄደ ነገሮች እንዲፈቱ ጥረት አድርጋለሁ። የእርቅ ማዕድ ጋር እና ለምሰገድ ጋር ደውያለሁ። ለምሳሌ እና ለምሰገድ ጋር ቆይ ፕሮግራም እናሲስ ሲሉ እኔ ደግሞ እቺ ልጅ ምናልባት ታዋቂ ስለሆነች በስሟ ላይ የሆነ ነገር እንዳያጠላ ሶሻል ሚዲያ መነጋገሪያ እንዳይሆን ሌላ ነገር እንዳይሆን የሚለውን ነገር እንትን አድርገን ነው ወደ ፓስተር ቸሪ እንዲመጣ ሐሳብ የመጣው ነው የምልህ። ለምን ሬዲዮ ላይ ቢሆን
ኦሬዲ እሱ ይናገራል። ከዛ በኋላ እሷ ደግሞ መታ ትናገራለች። ከዛ ነገሩ የበለጠ ተጋግሎ እንደው ግን የቤተሰብ ሽማግሌ በሱ ሳይድ ያሉ በሷ ሳይድ ያሉ እንደው ከሃይማኖት ውጪ ሌሉ ቤተሰቦች ይሄን ጉዳይ ሊፈቱ አብሯት አልኖሩም? የሷስ ቤተሰብስ እንግዲህ ስትናገር በጣም በሚያሳዝን መልኩ በእናቴ በአካል ጉዳተኝነት ያሳደጋት በጣም በችግር እንዳደገች በጣም ምስኪን ልጅ እንደሆነች እና አጠገቧ ዙሪያዋ ሰው የለም። እንደው አንዳንዴ ሰው የለም ወይ ይባላል አይደል? አንዳንድ ችግር ሲመጣ ሰው የለም። ይሄው አንተ እኮ ሰው ሆነ ያለውን ነገር አይተህ ነው ታማክረዋለህ። መቼም ዝም ብለህ ሊጣሉ ሲሉ ገፋ እንደማትለው እርግጠኛ የሚችለውን ነገር እንዲሸከም ትገፋዋለህ። ይሄው የመሰከርክ እኮ ነው ስለ ልጁ በጎነት። እሷንስ ከሃይማኖት አማካሪዎች ውጪ አትሌቶች ታዋቂ አትሌት ናት አያማክሩም? የምናውቃቸው አትሌቶች ለማህበር አለን ብላለች እና ለዛ ለማህበራቸው ነግራለች። ግን እነሱ ምንም ያፈየዱት ነገር የለም። ዝም ሲሉ እነሱ እኔም ዝም አልኩኝ አለች። በቃ አየህ ሜቢ የቀለሏት አሁን እንግዲህ ከፓስተሮቹ ቀጥሎ አብረዋት ትራክ ላይ የምታገኛቸው አትሌት ጓደኞቿ ናቸው። ማህበር አላቸው፣ አሶሲዬሽን አለ። በዛ በአሶሲዬሽኑ አማካኝነት ነግሬያቸው እጠብቅ ነበር አለች። ግን ያም ረፈደ። እውነቱን ለመናገር አሁን እኔ እሷ ጋር የሰማሁት ልክ እሱ ጋር የምሰማው ጋር የእሱ ጋር ደግሞ ተገላቢጦች ነው የምትሰማው። ይሄንን 100% ነው የምልህ። ለደህንነት ያሰጋኛል እሷ ትላለች፣ እሱም ለደህንነት ያሰጋኛል ብሎ ስልክ እስከ መቀየር ደረጃ ደርሷል። አድራሻ እስከ መቀየር ደረጃ ደርሷል። ማንም እንዲያገኘው እስካለ መፈለግ ደረጃ ደርሷል። ተበደልኩ የምትለው እሷ ነች፣ እሱ ደግሞ እኔ ነኝ የተበደልኩት ነው የሚለው። እሷ ከቤት ወጣ አለች፣ እሱ ደግሞ እሷ ነች ከቤት እንደወጣ ያደረገችኝ ነው የሚለው። እነዚህ ናቸው ያሉት ነገሮች መካከላቸው። ትንሽ ወሰብሰብ ያለ ነገር ይመስለናል። እንግዲህ ይሄንን ጉዳይ ሰዎች እያሉ ያሉት አንዳንዴ እንደዚህ አይነት ነገር እንግዲህ የሚመለከታቸው አካል ሰዎች ጣልቃ ገብተው ነገሮችን ቢፈቱ መልካም ነው። አቅም በላይ ስለሆነ ፍርድ ቤት የተሄደው ብዙ ሰዎች ያነሱት የአትሌት ደራርቱ ቱሉ የጋብቻ ሁኔታ እየተነሳ እየተወራ ነው። እንግዲህ አንዳንዴ በሩመር ደረጃ ይሁን እውነት ይሁን አናውቀውም። የኃይሌም አንድ ወቅት ተነስቶ ነበር ግን ዘግተውታል። መለስ ዜናዊ ጉዳዩን ይዘው እንደፈቱ እንደተሰማ ይታወቃል። በዚህ ጉዳይ ላይ እንግዲህ አካላቶች የሚሉት ካለ ያው እንደማንም ኢትዮጵያ እናያለን። በነገራችን ላይ የኢትዮጵያ ሙሉ ወንጌል ቤተክርስቲያን በዚህ ጉዳይ ላይ እንግዲህ ሽማግሌዎች የተነሳችሁ ስማችሁን መጥራት ስለማያስፈልግ ነው። በዚህ ጉዳይ ላይ በሀሌታ ሚዲያ ጋር መጣችሁ ስለነበረው ሽምግልና የምትሉን ነገር ካለ እናስተላልፋለን። እንዲህ ስንል ግን ሁሉንም ፓስተሮች ወይ ሁሉንም ቤተ እምነቶች ሳይሆን ቴዲ ያቀረበው እንደሚመስለኝ በጊዜው የነበሩ የሽማግሌዎች ጉዳይና የፓስተር ቸሪ ቢሮ ደግሞ ረጅም ቀጠሮ ብዙዎችን ትዳር እንደውም በጣም በሚያሳዝን ሁኔታ ካበቃ በኋላ የሚደርስ ጉዳይ የሆነ ስለሆነ ፓስተር ቸሪ ይህንን ጉዳይ በደንብ አይተው ወይ ቢሮ ማስፋፋት ወይ ሰው መጨመርና በተለይ ደግሞ አደገኛ ጉዳዮችን ቶሎ ለመፍታት መሄድ ተገቢ ነው ብዬ አስባለሁ። እንደው ማጠቃለያ የምትልን ነገር ካለ አሁን ምንድነው እንግዲህ እኔ እናንተ በምናወራበት ጊዜ አትሌቲክስ ፌዴሬሽን ጋዜጣዊ መግለጫ ይሰጣል። ገለቴ ቡርቃ ሁሉ ነገር ተዘርፎ ሜዳ ላይ ልወድቅ ነው በየዋህነት በቅንነት ባረኩት ነገር ሜዳ ላይ ወደቄ ነው ትላለች። አይ እሱ ደግሞ ሌላ ሚስት አገብቶ የተንፈላሰሰ ህይወት እየኖረ ነው። ንብረቱ በሙሉ ተሸጦ ውክልና ስለተሰጠው በሱ እጅ ገብቶ እንደፈለገ ሸጦታል። የተሸጠበትም ነገር ብዙ ጥናትና ምርመራ የሚፈልግ ነው፣ የሚመለከተው አካል የሚሰራ ነውና ይህንን ጉዳይ በምን እልባት ቢሰጠው መልካም ነው ትላለህ? ሲጀመር አትሌቲክስ ፌዴሬሽን ማንዴቱን ማን ሰጠው? አሁን የውጤት መፋለሶች እየታዩና ውጤት ማሽቆልቆል በታየበት አትሌቲክስ ላይ በዛ ላይ ሊመክር በየጊዜው የማይጠራ የግል ሰዎች ትዳር ውስጥ ገብቶ በዛ ደረጃ መፈትፈቱ ተገቢ አይደለም። የአካላቸው ናት አትሌት ትችላለች። ቤቷ ሲበረበሽ ጋዜጣዊ መግለጫም ባይሆን ጥሩ ነው ብዬ አስባለሁ። ምክር ቢሆን ጥሩ ነው ቀረብ ብሎ ጋዜጣዊ መግለጫ ግን ስለ አደባባይ ማውጣት እኮ ነው። አሁን ይሄን እኮ ነው አደባባይ ማውጣት አልኩት። አዎ አይደለም። አሁን ይሄ ደግሞ ሌላ እዚህ ጋር በአደባባይ ላይ ተሰጣ፣ አሁን ደግሞ ሌላ ሁለተኛ አደባባይ ማለት ነው። ዝም ብለህ እንደዚሁ እያሰጣው ትሄዳለህ ማለት ነው። ነገ ደግሞ የሴቶች ጉዳይ ደግሞ የጉዳይ ይመለከተኛል ይላል። ፍትህ ሚኒስቴር የሚነሳና የፍርድ ቤት ጉዳይ ስለተነሳ ደግሞ እኔን ይመለከተኛል ሊል ነው። ከዛ እያለ ሁሉም መስሪያ ቤት መንግስታዊ ተቋም እኔን ይመለከታል እያለ ሊመጣ ነው ማለት ነው። እኔ እንደ አቋም መሆን መቻልም ካለበት እዛ አትሌቲክስ ፌዴሬሽን ውስጥ ያሉ ሰዎች ሽማግሌ የሆኑት ተመራርጠው ኃይሌም ይህን ጉዳይ አቃል ተብሏል አይደለም። በቃ ተመራርጠው
ሄደው ወደ ተሻለ ነገር ሁለቱን ወደ ማግባባት ነገር ማምጣት አንድ ነገር ነው ማለት ጀስት አሁን በተባለው ልክ ሀብት ንብረቱ በዛ ልክ ሄዶ ከሆነ ለምን እሱም ላይ ጥርጣሬ ስላለኝ ነው ለራሴ አልገባኝ በጣም እጠራጠራለሁ አሁን እሷ ያን የዘረዘረችው ሁሉ የኔ ያህል አጥቻለሁ የኔ ያህል እሱ ነው ሙሉ ነገር ያደረገው ፍርድ ቤት ምን አይቶ ነው የወሰነው ፍርድ ቤት በላችሁት ምናምን ለማለትም እኮ እሺውን ተበላ ያን ነገር እሷ በቀጥታ ወደ ባንክ ማዘዝ ትችላለች ፍርድ ቤት ባንኩን ሊያዝ ይችላል ምን ብሎ ገንዘቡ ወዴት ተላልፏል በመናየቱ ስላላየ ነው ቴዲ ፍርድ ቤቶች ብንከታተለው ኖሮ እንደዚህ አይነት ብይን ተሰጠ ትክክል አይደለም ነው ብለን ለማውራት ይመቸናል ግን እንደ ሰው ብዙ ሰው አይ ተበላ ሲባል ለምሳሌ አንተ ብሬን በላኝ በየስልህ በየትኛው ባንክ ነው የላኩት ይታወቃል እኮ ሲስተም ላይ ያለ ነገር እኮ እሱን ነው ማለት አሁንኛም እኮ ያወራን ያለነው የሁሉ ንብረት ማለትም በአንድ ሰው እጅ ቁጥጥር ሆኖ ተወሰደ ሲባል አንድ እሷ የት ሄዳ ነው የሚል ሰዎች አሉ ሁለት በዙሪያ ሰው የለም ወይ የለም ሶስተኛ ምን አይነት ምንድነው ድግምትና ምንድነው አደንዘዝና ምናምን የሚባል ነገር ቢሆንባት ነው የሚሉ ሰዎች እሱ መናገር ቢችል ደስ የሚለኝ ነበር እኔ በተወሰነ በርግጥ እሱ አሁን እንደምትለው በተገላቢጦች ደግሞ እንደውም የተበደለው ባለቤቷ ነው እያልከን ነው ጉዳዩን ያውቃሉ ከስር መሰረቱ ይለምናት ነበር አብረው እንዲኖሩ ይፈልግ ነበር እያልከን ነው እኛም እኮ ያቀርብነ በሱ ሳይድ የሱ ድምጽ ማስማሰል አልቻለን እሱ አብረ ስለነበርክ ነውና እንደው እነዚህ ሰዎች ጉዳይ በምን ቢፈታ መልካም ነው ብለትላል ፍርድ ቤት የወሰነውን እንግዲህ ወስኗል አሁን መጨረሻ ላይ ነው ያለው ሐራጅ ወጥቷል ብላለች እሷ ያን ነገር መመለስ የሚቻል ቢሆን እኔ እንደ ማንኛውም ትዳር ሲበተን ደስ እንደማይለው ሰው እንደዛ ፈልጋለሁ ግን ሐቁን ምነግርህ ደግሞ እኛ በሱ በኩል ሆነን የተወሰነ መንገድ ሄደን ነበር ለማስታረቅም ለማለትም ለመመለስም የሄድንበት መስመር ነበር በኋላ እንግዲህ እሷ የሚመክሯት ሰዎች እና የሆነ አቋም ይዘው የሚመጡ ሰዎች ከነዛ ሁሉ ነው ሽምግልናው ምናምን የተበተነው ነገር ግን አሁን ምናልባት እንደው እንደ አንድ ድል እንደ አንድ ቻንስ አለው ተብሎ ቢባል እሱ ቀርቦ ሁኔታውን እንዲያስረዳ ብቻ መጠየቅ ነው ከዛ በዘለለ ግን እንደተባለው ይሄ በአየር ላይ በሚሰራ ሻሻ ወይ ደግሞ በአፍዛ ድንግዝ አይደለም ሊሄድ ሊሸጥ ሊልም የሚችለው ባንክ ቤት የተዘዋወረበት የገንዘቡ መጠን ልክ ስለሚታወቅ ኢቭን እሱ ለሌላ ሰው አስተላልፎ እንኳን ቢሆን በእርግጠኝነት ይታወቃል ፍርድ ቤት እያንዳንዱ ነገር በጋራ ነው ሊያካፍል የሚችለው 11 ቤት ኖሮ በአንድ ቤት ብቻ ኑሪ ብሎ ሊያዛት የሚችለው ነገር የለም ተሸጠ ከተባለም የተሸጠው ገንዘብ የት ገባ የሚለውን ነገር ከፍርድ ቤት በማዘዣ ወጥቶ ባንክ ውስጥ በገንዘቡ ወዴት እንደሄደ እያንዳንዱ ነገር ማድረግ ይቻላል ግን እሷ የሚመክሯት ሰዎች በዙሪያው የነበሩት እውነቱን ለመናገር ጥሩዎች አልነበሩም ብዙዎቹ እንድትለያይ ይሄ ነገር እንዲቋጭና እንዲያበቃ ነው እንጂ መክሯት ምን ይጠቀማሉ ያልገባኝ እውነቴን ነው ማለት እንደዚህ ከሆነ የነሱን ጋብቻ እንዲፈርስ የሚፈልጉ ሽማግሌዎች ከሆኑ አንድ የሃይማኖት አባቶች ናቸው የሃይማኖት አባት ምንም ማብራራት አያስፈልግም እኛ ራሱ ችግራችን የምንነግረው ለነሱ ነው እንዲፋቱ ይፈልጋሉ ስንል በርግጥ እነዚህ ሰዎች ይፈልጋሉ የሚለው ነገር ማየት አለብን ሁለተኛ በሱ ሳይድ ያሉት ሽማግሌዎችስ ጸብ ውስጥ ገቡ ያልናቸው ሰዎች ግን በሱ ሳይድ ብቻ አቋም ይዘው መጥተው ቢሆኑ ቴዲን ሳይታት ያቋም ነገር እንዳልነበረና ለእርቅ እንደመጡ እኔ በቅርበት ሆኜ ስማቀው ነገር ስለነበረ ነው ያን ቀን ሊሄዱ ሲሉ በተቻለ መጠን ወደ አንድ መልሷቸው እግሯ ላይ ቢሆን ወደቅ ሁሉ ተብሏል እሱ ስንጠራ መተህ እግሯ ላይ ቢሆን ወድቀህ አልቅሰህ ጥፋተኛዋ እንኳን እሷ ብትሆን ለምንሃት አብረሃት ኑር የሚባል ሁሉ ጥያቄ መጥቶ ነበር በጤና ጉዳይ ሁለቱም ላይ ችግር ሊኖር ይችላል የሐኪም ጉዳይ ነው እነሱ ያውቃሉ ይሄን ያህል ጊዜ ሲኖሩ አልወለዱም አይደለ ከብራክ ከፋይ ልጅ እሱ ይሆን አንዱ ልጅ ወይ ልጅ ከመፈለግ ከመናፈቅ ፕሮግራም ነበረኝ ብላለች እሱ ይሄንን የመውለድ ማለት ነው የመውለድ ፕሮግራሚ ላይ ልክ በሚቀጥለው አመት ልጅ ይኖረናል እነዚህ ነገሮች ይኖሩናል አትሌት ስለሆነች ብዬ ሳስብ
እና እቅድ ውስጥ ካስገባው በኋላ ነው መለያየት የመጣው አለች። እንግዲህ ጸበል ሄደ ጊዜ ነው እነዚህ ነገሮች በመካከላቸው ክፍተት የተፈጠሩት። ጸበል ያስኬደው ጉዳይ ምንድን ነው? ስትረስ ነው? ጫና ነው? በጣም ኃይለኛ ስትረስ ውስጥ ነበር። በጣም ፕሮቴስታንት አይደለ? ወደ ጠበል እንዲል ይችላል። ፕሮቴስታንት በጠበል አለ። መጀመሪያም እንደተነጋገር ነው በእሷ ግፊት ወይ ደግሞ እሷን ስለሚወዳትና ወደ አንድ ሃይማኖት ለጋብቻቸው ወይ ደግሞ አፍቅረህ አብረህ በትዳር ውስጥ መኖር የምትችለው አንድ ሃይማኖት ውስጥ ነው። እንግዲህ በአትሌት ገለቴ ቡርቃ የትዳር ህይወት ላይ ከባለቤቷ ታዴ ጋር ካለ ቅርብ ግንኙነት ይሄ ልጅ ማን ነው ለሚሉት ሰዎች መልስ እየሰጠህን ነው። ወደ መጨረሻው ስንሄድ ግን በጊዜው በነበረው መንግስት የደህንነት ስራ የሚሰራ በጣም የሚያስፈራራት ነው የሚባል ወሬም ሰምተናል። በእርግጥ እንደዚህ አይነት ልጅ እኔ ደግሞ ተገላቢጦሽ ነው የምንሰማው። እሷ ታስፈራር እንደነበረ እንደውም ጓደኞቹ አረ ከምሬ ነው የምነግርህ ጓደኞቹ ላይ የእሱ የቅርብ ጓደኞች የሆኑት ላይ ጉዳት ጥቃት የደረሰባቸው አለ። እኔ ከተወሰነ ጊዜ በኋላ ማነው ጉዳት አድራሽው? እነሱ የሚያምኑት እሷ የላከቻቸው ሰዎች ናቸው ጉዳት አደረሱብኝ። እሷ ደግሞ ለህይወት የሰጋል። አንዱ ልጅ 3 ወር 4 ወር አዋሽ አርባ ታስሮ ነው የመጣው። እርግጠኛ ነህ? አዎ። በዚህ ጉዳይ ግን ሌላ ታፔላ ነው የተሰጠው። በቃ እሱ ግን ልጁ ግን የሚለው ምንድነው የእሱ ጓደኛ ስለሆንኩ ለእሱም ማግዝ ለእሱም መበረታ ወይ ደግሞ እዚህ ሁሉ የሚደረጉት ነገሮች ውስጥ እሱ ቆይ ጓደኛ ምን አግብቶት ነው ማለትም በዚህ ጉዳይ ላይ እስከ ስር የሚያደርሱ ጉዳይ ምንድን ነው? ወንጀል ሰርቶ ነው? ተደጋጋሚ አስታርቋቸዋል። ይሄ ጓደኛችን ኢቭን በአንድ ወቅት ምን አድርጓል? ሁለቱም መጡ፣ ቀጥሯቸው መጡ። እሱም መኪናውን ይዞ እሷም መኪና ይዛ መጡ። ከዛ የሆነ ቦታ ሲደርሱ ካፌ ውስጥ መግባት የለባችሁም፣ ቤትም መግባት የለባችሁም፣ እኔ መኪና ውስጥ ሆናችሁ ተነጋገሩና ስትጨርሱ ደውሉልኝ ብሎ የእሱ መኪና ውስጥ አስገብቷቸው ራቅ ብሎ ካፌ ውስጥ ቁጭ አለ። ነገሩ አወሩ፣ ምን አሉ? ያው በራሳቸው ማለት ነው። ይሄን ያክል ተሄዷል። ከዛ ተወያይተው ምናምን በቃ ብለው ደወሉለት። መጣ ልጁ መኪናቸውን ይዘው ሄዶ ምንድነው ሲባል አይ በሷ በኩል ያሉት ነገሮች ጥሩ አይደለም ማለት ታዲያ ከመጣ በኋላ ብዙ ተለፍቷል እያልከን። በጣም ብዙ ተለፍቷል። እኛ ከምናውቀውም ከማናውቀውም ብዙ ለምን እያንዳንዱ ስቴፕ ስለማይነገር እያንዳንዱ ስቴፕ እንዲህ ነው እያልክ የእያንዳንዱን ቀን ውሎና ዳራቸውን ምሽታቸውን ሙሉ ንብረቷን ዘርፎ ሌላ ትዳር መሰረተ የሚለው ላይ አታምንበትም? አዎ አላምንበትም። እንደው በግላው ለምሳሌ አያርግብህና ያንተ ሚስት ንብረትን ወስዳ ሌላ ባል ብታገባ ተገቢ ነው ማለት ነው? እንደው የእሷ ደግሞ የልፋቷ ዝም ብሎ በንግድም የመጣ አይደለም። ቅድም ነገር ያለው ደም ሸንተው ላባቸውን ጠብ አድርገው ነው ብዙዎቹ። በትዳር ውስጥ መስማማት ካልቻልክ የመጨረሻው መቋጫው የሚሆነው መለያየት ነው አይደለ? ከተለያየ በኋላ አግቢ አታግቢ ማለት አትችልም። በቃ ምንም ማለት አትችልም። አንተ እያልከን ያለው በትዳር ውስጥ ሳይሆን ያገባው በድብቅ ሳይሆን ኦፊሻሊ ከተለያዩ በኋላ ነው። 2 ልጆች ወልዷል እኮ በቃ ይሄን እሷም ታውቃለች አይደል እንዴ? አሁን እኮ በላይዋ ላይ እኮ ወልዶባት አይደለም እኮ 2 ልጆች አሉት። 2 ልጆች ያሉት አሁን ነው። ይሄ ነገር የጀመረው ከኮቪድ በፊት ነው። 2009 2010 ጀምሮ ነው አለመግባባቱ ጀምሮ የነበረው ማለት ነው። ያው የበለጠ እንዴት ነው እንደ ትኩስ እንደ እሳት የተገለበለ? እንግዲህ እሷ ያው ፍርድ ቤት ታውቃለህ በ3 ወር በ6 ወር ምናምን እንደሚቀጥር ሽማግሌዎች ጋር መክረና ብሎ ይመልሳል ራሱ። ትክክል ነው ማለትም አንዳንድ በጉዳዮችን በንግግር አሁን የምትለን ሽማግሌዎች ጋር ግን ሲኬድ ነገሩ ይባስ። አንድ እሱ ነው። ሁለተኛ ደግሞ ፍርድ ቤት ሄደህ ንብረትን አስመዝግብ ሲባል ይሄ ትንንሽ የሹካና ማንኪያ ምናምን አይደለም። አሁን ምናልባት በእኔና በአንተ ደረጃ ቴሌቪዥን አለን ፍሪጅ አለን ልንል እንችላለን። በእነሱ ደረጃ ደግሞ ቤት አለኝ መኪና አለኝ ምናምን ነው የሚባለው በቃ። ስለዚህ ቤት አለኝ መኪና አለኝ ብለው ሄዱ። ከዛ በኋላ ማስረጃ አምጡ ተባለ። የቀረበው ማስረጃ አየ ፍርድ ቤቱ። እንግዲህ ሰበር ድረስ እኮ አለ ምክንያት አልሄደም። ሰበር ሰሚ ማለት የመጨረሻው ነው። ሰበር ሰሚ ማለት በነገራችን ላይ የመሰረታዊ የሆነ የህግ ስህተት አለ ሲባል ብቻ የምትሄድበት ነው እንጂ በታች እንደዚህ ሁሉ አሁን የምንላቸው 11 መሬት የአራቱ መኪና በዚህ የፍርድ ሂደት ሄደዋል ነው የምትለው? እያንዳንዱ ሄደዋል። እንግዲህ የፍርድ ቤት ሂደት በዚህ ጉዳይ ላይ እኔ አስተያየት ማልሰጠው ሰነዱንም አላየሁትም ክትትል ማለት ቤት ጉዳይ ስለሆነ ግን እንደ ሰው ሴት ናት፣ ኢትዮጵያዊ አትሌት ናት፣ ለሀገሯ ባለውለታ የሰራች ልጅ ናት። ሶስተኛ ደግሞ በጣም የዋህና ምስኪን እንደሆነች ብዙ ነገሩን አንተ መስከረም እና እቺን ምስኪን እቺን የዋህ ልጅ ንብረቷን
ትዳሯ እንግዲህ የትኛውም ትዳር አለመግባባት ሊኖር ይችላል። ብዙ ስልጣን ላይ የሚያሉ ሰዎች እኮ ይፋታሉ። መቼም እያበረታታን አይደለም፣ ችግር ሊኖር ይችላል። ይሄ ልጅ ደግሞ ከላዳ ሹፌርነት ተነስቶ ከሷ ጋር ስላለ ችግር ለምን ተፈጥሮ ተለያዩ ማለት አንችልም። ግን በሰላም በእርቅ በሽምግልና እንደ በቤተሰብ ነገሮቹን ለመቋጨት ለምን አልተደረገም? የአደባባይ እንደዚህ ቅድም ብለዋል እየተሰጣ ሄዶ ቋንጣ ከሚሆን ማለት ነው። እንደነገርኩ ነው። በሷ በኩል የሚመጡት ሽማግሌዎች አቋም ይዘው ነበር የሚመጡት። አንተ ለሽምግልና ስትሄድ ወይ ደግሞ ለእርቅ ስትሄድ አቋም ይዘህ ከሄድ ቴዲ በቃ አሁን የችግራቸው ዋና አስኳሉ ነገሩን እንፈታለን ያሉ ሽማግሌዎች ናቸው እንጂ ራሳቸው ባልና ሚስቶቹም አይደሉም ነው። በቃ ራሳቸው ለብቻቸው ቢያወሩ በጣም ብዙ የሚግባቡበት በጣም ብዙ ወደ አንድ የሚመጡበት እሷ እንደውም አሁን እልህ የያዛትም ይመስለኛል ሳስበው። በፊት ከነበረው በጣም የተረጋጋች ነች። ምን ያለች ነች? አሁን ላይ ሰይፉ ላይ ምናምን አየሁትኝ ከአንድ ሰዓት በላይ ምናምን ያወራቸው አብላጫውን ሰዓት ያወራቸው እሷ ነች። በፐርሰንት ቢታይ በጣም ሰይፉ 25% የእሷን 75 ወይ ደግሞ 20-80 ልታደርገው ትችላለህ። እልህ ውስጥ አለ። ከነዛ እልሆች መካከል አንደኛው ምንድን ነው ብለህ ብትለኝ እንደ ታዴ እሷን የሚንከባከባት ወንድ በፍጹም ማግኘት አይቻልም። ይሄን እንደምደም ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ከጋዜጠኛ ቴዎድሮስ እንግዲህ ጉዳዩን ቴዲ ከበፊት ጀምሮ በተለይ የባሏ ድምጽ የባልዩ ድምጽ ይሰማሉ ሰዎች እንግዲህ እኛ እሱን ማግኘት አልቻልንም። የሁለት ልጆች አባት እንደሆነ መረጃው ደርሶናል። እንግዲህ ንብረታቸውን በፍርድ ቤት ሂደት ያው የሆነው በአደባባይ የወጣ ጉዳይ ነው። ቴዎድሮስ ካለ መታሰብን ስጠን። አትሌት ገለቴ ቡርቃ ምድሉን ላንቺን ጋብዝሻለን። በተጨማሪ ደግሞ የሃይማኖት አባቶችና ሽማግሌዎች በዚህ ጉዳይ ላይ ዋና ተጠያቂ ናችሁ ተብላችኋል። በዚህ ጉዳይ ላይ እናንተ የምትሉትን ሀሳብ ይዘን ቀርባለን። ለዛሬ ያለን ፕሮግራም ይመስላል። ስለወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። እስከምንገናኝ ሻሎም።